ኮንቴንት ክሬተር ከሆናችሁ ስፔሻሊ ደግሞ ዩቲዩበር ከሆናችሁ ዩቲዩብ ላይ በጣም አሰልቺውና ተስፋ ከሚያስቆርጡ ነገሮች መካከል አንዱና ዋነኛው የኮፒራይት ኢሹ ነው። ታዲያ በአጋጣሚ በብዙ ጥረትና በብዙ ልፋት ሰርታችሁ ወደ ቻናላችሁ አፕሎድ ያደረጋችሁት ቪዲዮ በኮፒራይት ኢሹ ተመቶባችሁ ሊሆን ይችላል። በዛሬ ቪዲዮ ያንን ቪዲዮ ከቻናላችሁ ላይ ዲሌት ማድረግ ሳይጠበቅባችሁ እንዴት አድርጋችሁ በቀላሉ የኮፒራይት ክሌሙን ብቻ ማስነሳት እንደምትችሉ ሙሉ ዲቴል ብሬክዳውን የማስመለከታችሁም ይሆናል። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ይህ ቻናል የተለያዩ ኤዱኬሽናል የሆኑ ኮንቴንቶችን እንዲሁም ደግሞ ቴክ ጋር ሪሌትድ የሆኑ ኮንቴንቶችን የምታገኙበት ቻናል ስለሆነ ዛሬውኑ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ነባር ቤተሰቦቻችንም ደግሞ ቪዲዮን ላይክ በማድረግ በቀጥታ ወደ ዛሬው ፕሮግራማችን እንገባለን። አብራችሁን ቆዩ። ኮፒራይት ማለት ራሱ ምንድነው? እስቲ አጠር አድርጌ ላብራራላችሁ። በዩቲዩብ ኮሚኒቲ ጋይድላይን ህግ ማለት ነው። ኮፒራይት ማለት ምንድነው? በዋናነት እንግዲህ በዩቲዩብ ላይ ሁለት አይነት የኮፒራይት ኢሹ ሊያጋጥማችሁ ይችላል። የመጀመሪያው ኮፒራይት ክሌም ሲሆን ሁለተኛው ደግሞ ኮፒራይት ስትራይክ ነው። እነዚህ ልዩነታቸው ምንድነው? የመጀመሪያው የምንመለከተው ስለ ኮፒራይት ክሌም ስንመለከት ኮፒራይት ክሌም ማለት ደግሞ የሚያጋጥማችሁ ወደ ዩቲዩብ ቻናላችሁ አፕሎድ ያደረጋችሁ ቪዲዮ አለ። አውቶማቲካሊ ዩቲዩብ ያንን ቪዲዮ አፕሎድ ባደረጋችሁበት ቅጽበት ዲቴክት ያደርግና ወይም ደግሞ ሪቪው ሲያደርግ የእናንተ ቪዲዮ ላይ የሌላ ሰው ቪዲዮ መጠቀም አለመጠቀማችሁ ዲቴክት ያደርግና ሪቪው ሲያደርግ ያገኛል። እንግዲህ ከዛ ክሌም ይልክልባቸዋል። ያ ክሌም ማለት ደግሞ ይሄ አንተ የጠቀምከው ባክግራውንድ ነው፣ አንተ የጠቀምከው ቪዲዮ ሳምዋን በራሱ ቻናል ላይ ተጠቅሞታል ብሎ ማሳወቂያ ይልክላቸዋል። እንዲሁም ደግሞ ያ የኮፒራይት ክሌም የተመታባችሁ ቪዲዮ አንደኛ ከዩቲዩብ ቻናላችሁ ላይ ሪሙቭ አይደረግም፣ ፕላስ ደግሞ ቫይራል መውጣቱም ሆነ ለፐብሊክሊ መታየቱ አይቀርም። እንዲሁም ደግሞ ቻናላችሁ ላይ ሆነ ቪዲዮአችሁ ላይ ያ ክሌም ይሄን አክል ተጽዕኖ አያመጣባችሁም፣ ወይም ደግሞ በኮፒራይት ክሌም የተመታባችሁ ቪዲዮ ማለት ነው ይሄን አክል ተጽዕኖ ለቻናላችሁ ሆነ ለቪዲዮ አያመጣም። ነገር ግን በዛ ቪዲዮ ጀነሬት ያደረጋችሁት እንካም ሆነ በዛ ቪዲዮ የሰራችሁት እያንዳንዱ ብር ወደ እናንተ ቻናል ሳይሆን የሚገባው ያ ክሌም የተገኘበት ወይም ደግሞ ያ ቪዲዮ ኦነር ወይም ደግሞ ባክግራውንዱ ላይ የተጠቀማችሁ ሳውንድ ኢፌክት ሊሆን ይችላል፣ ወይም ደግሞ የባክግራውንድ ሚውዚክ ሊሆን ይችላል፣ አሊያም ደግሞ ቆራርጣችሁ ያስገባችሁት ቪዲዮ ሊሆን ይችላል። በዛ ቪዲዮ የተሰራበት ለኦነሩ ነው እናንተ በዛ ቪዲዮ ጀነሬት ያደረጋችሁት ገንዘብ በአጠቃላይ የሚሄደው ለዛ ለኦነሩ እንጂ ለእናንተ አይደለም ማለት ነው። እንግዲህ ዋነኛውና ትልቁ የሚያሳዝኑና የሚያስጠላው ነገር የኮፒራይት ክሌም ይህኛው ነገር ነው ማለት ነው። ሁለተኛነት ደግሞ የምንመለከተው ማለት ነው ስለ ኮፒራይት ስትራይክ ነው። ኮፒራይት ስትራይክ ማለት እንግዲህ በዋናነት በጣም እንደ አደገኛ ማስጠንቀቂያ ከዩቲዩብ እንደወሰዳችሁት ቁጥሩ ቢካዝ ይህ የሚያጋጥመው እንግዲህ ሞስት ኦፍ ታይም አውቶማቲካሊ ዩቲዩብ ሳውንድ ዲቴክት የሚያደርገው ይሄንን እናንተ ባክግራውንዳችሁ ላይ የተጠቀማችሁት ሳውንድ ኢፌክት ሊሆን ይችላል፣ የባክግራውንድ ሚውዚክ ሊሆን ይችላል፣ አሊያም ደግሞ ቆራርጣችሁ ያስገባችሁት ሾርት ክሊፖች ሊሆን ይችላል። የዛ ክሊፕ ባለቤትነቱ የተመዘገበበት በዩቲዩብ ላይ ማለት ነው ለዩቲዩብ ሪፖርት ያደርጋል። ምን ብሎ ኢትዮ ቴክ ሪቪው የሚባለው የዩቲዩብ ቻናል የኔን ቪዲዮ ያለኔ ፍቃድ ከኔ ቻናል ላይ ወስዶ አፕሎድ አድርጎታል ወደ ራሱ ቻናል ብሎ ለዩቲዩብ ሪፖርት ያደርጋል። አሊያም ደግሞ ኢትዮ ቴክ ሪቪው የሚባለው የዩቲዩብ ቻናል የኔን የሳውንድ ኢፌክት ወይም ነው የኔን የባክግራውንድ ሚውዚክ ያለኔ ፍቃድ ወደ ራሱ ቪዲዮ ተጠቅሞ ቻናሉ ላይ አፕሎድ አድርጎታል ብሎ ለዩቲዩብ ሪፖርት ያደርጋል። ያኔ ታዲያ ዩቲዩብ በአጭሩና በጣም በፍጥነት ቻናላችሁ ላይ ያሉን ቪዲዮ ዲቴክት በማድረግ ቻናላችሁ ላይ ኮፒራይት ስትራይክ ሊክባችኋል ማለት ነው። ይህም እንግዲህ ለቻናላችሁ ከዩቲዩብ ላይ በጣም አደገኛ ማስጠንቀቂያ እንደወሰዳችሁት ቁጠሩ። ቢካዝ ይህንን ለተደጋጋሚ ለ3 ጊዜ የኮፒራይት ስትራይክ በቻናላችሁ ላይ እንደውም በቪዲዮአችሁ ላይ ከተገኘባችሁ ዩቲዩብ ቻናላችሁን እስከ ለአንዴና ለመጨረሻ ጊዜ ሪሙቭ ሊያደርግባችሁ ይችላል። ፕላስ ደግሞ ያንንም ቪዲዮ በአጭሩ በፍጥነት ያ ስትራይክ ከተላከበት ጊዜ ጀምሮ ሪሙቭ ሊያደርግባችሁ ይችላል። እንዲሁም ደግሞ የተለያዩ የዩቲዩብ ፊቸሮችን ለአንዴና ለመጨረሻ ጊዜ ከቻናላችሁ ላይ ሪሙቭ ሊያደርግባችሁ ይችላል። ስለዚህ እንግዲህ የኮፒራይት ስትራይክ መመታት ማለት በጣም ልክ እንደ አደገኛ ሲሪየስ የሆነ ነገር ላይ በጣም እንደ አደገኛ ማስጠንቀቂያ ልትወስዱት የሚገባው ነገር ነው። ስለዚህ እዚህ ጋር በጣም ጥንቃቄ ልታደርጉ ይገባል። ታዲያ እሺ ኮፒራይት ስትራይክ
ቻናሌን እንዳይመታብኝ ወይም ደግሞ ቪዲዮን እንዳይመታብኝ ምን ላድርግ ካላችሁ የመጀመሪያው ነገር የራሳችሁ ያልሆነን ኮንቴንት በቻናላችሁ ላይ አፕሎድ አታድርጉ። እንግዲህ አብዛኛዎች ስፔሻሊ ደግሞ ይህን ስህተት የምትሰሩት ጀማሪ ዩቲዩበሮች ናቸው። ሶ ታዲያ በዋናነት የራሳችሁ ያልሆነን ቪዲዮ በተቻላችሁ አቅም ወደ ቻናላችሁ አፕሎድ አታድርጉ። እንዲሁም ደግሞ በኮፒራይት የተመዘገቡ ሳውንድ ኢፌክቶችን ሊሆን ይችላል፣ ባክግራውንድ ሙዚቃዎችን በቪዲዮአችሁ ላይ አትጠቀሙ። እንዲሁም ደግሞ የተለያዩ ቫይራል የሆኑ የቲክቶክ ቪዲዮዎችን ሊሆን ይችላል፣ የተለያዩ ሶሻል ሚዲያዎች ላይ የምታገኙት በጣም ቫይራል የሆኑ ሾርት ፎርም የሆኑ ቪዲዮዎችን በቻናላችሁ ላይ አትጠቀሙ። እንዲሁም ደግሞ ወደ ቻናላችሁም አፕሎድ አታድርጉ። ስለዚህ ታዲያ በጣም ባጭሩ ልትጠቀሙ የሚገባው የተለያዩ የራሳችሁ የሆነ ኦርጋኒክ የሆነ ኮንቴንት ራሳችሁ የሰራችሁትን ቪዲዮ ኦሪጂናል የሆነ ኮንቴንት መጠቀም ይኖርባቸዋል። እንዲሁም ደግሞ የተለያዩ ከኮፒራይት ፍሪ የሆኑ የባክግራውንድ ሙዚቃዎችን ኤዲት አድርጉ መጠቀም ይኖርባችኋል። ሙሉ ሙዚቃ ከማንኛውም ቦታ ወስዳችሁ ወደ ቻናላችሁ አፕሎድ አታድርጉ። ስለዚህ ባጭሩ ከኮፒራይት ፍሪ የሆኑ የተለያዩ የባክግራውንድ ሙዚኮች አሉ። እነዛንም ደግሞ ባጭሩ ከpixel.com ማግኘት ትችላላችሁ። አሊያም ደግሞ እኔ ስፔሻሊ በዋናነት የሚጠቀመው ለዩቲዩብ ለኮንቴንት ክሬተሮቹ ያዘጋጀው ዩቲዩብ አውዲዮ ላይብራሪ የሚባል አለ። እዛ ላይ ወደ ዩቲዩብ ስቱዲዮአችሁ በመግባት በቀላሉ ኮፒራይት ፍሪ የሆኑ የተለያዩ የባክግራውንድ ሙዚቃዎች አሉ። እነዛን ማለት ነው መጠቀም ትችላላችሁ እንጂ የሰው ኮንቴንትን አትጠቀሙ ማለት ነው። ሶ ቀጥታ አሁን በዛሬ ቪዲዮ የማስመለከታችሁ ማለት ነው በራሴ ቪዲዮ ላይ አንድ ያጋጠመብኝ ቪዲዮ አለ። የኮፒራይት ክሌም ያጋጠመብኝ ቪዲዮ አለ። ሶ ያንን የኮፒራይት ክሌም ቪዲዮን ዲሊት ማድረግ ሳይጠበቅብኝ እንዴት በቀላሉ ማስተካከል እንደምትችል ወይም ደግሞ የኮፒራይት ክሌሙን እንዴት ማስነሳት እንደምትችል በዛሬው ቪዲዮ ሙሉ ዲቴል ብሬክዳውን አሁን የማስመለከታችሁ ይሆናል። አሁን ቀጥታ ወደ ዩቲዩብ ስቱዲዮ ገብቼ ስቴፕ ባይ ስቴፕ እያንዳንዷን ዲቴል ብሬክዳውን የማስመለከታችሁ ይሆናል። አብራችሁን ቆዩ። የምትመለከቱ ወደ ዩቲዩብ ስቱዲዮ ከገባን ኋላ እዚህ ጋር ከስር ኮንቴንት የምትል አማራጭ አለች። እሷን እንነካለን። እሷን ክሊክ ካደረግን ኋላ በኮፒራይት የተመታብን ቪዲዮ ይሄው እዚህ ጋር እንደምትመለከቱት ከ6 ወር በፊት የሰራው ቪዲዮ በኮፒራይት ተመቶብኛል። እንደምትመለከቱት ከቪዚቢሊቲ ከስር ስትራይክ የምትላለች ከስትራይክ ቀጥሎ እንደምትመለከቱት ኮፒራይት ይለኛል። እሷ አንዴ ክሊክ አደርጋለሁ። ሶ ይህንን ቪዲዮ ከቻናል ላይ ዲሊት ማድረግ ሳይጠበቅብኝ በቀላሉ እንዴት ይሄ ኮፒራይት ስትራይክን ብቻ እንደማስነሳ ላሳያችሁ። እዚች ጋር ክሊክ እናደርጋታለን በቀጥታ። ሶ እዚህ ጋር ምንድነው የሚለው እዚህ ጋር ኮፒራይት ብሎ ከዚህ ኮፒራይት ፕሮቴክትድ ኮንቴንት ፋውንድ ይላል። ሶ እዚህ ጋር በቀጥታ እዚች ጋር ሪቪው ኢሹ የምትለውን አንዴ ከስር ክሊክ እናደርጋታለን። ሶ በመቀጠልም እዚህ ጋር ይህ ቪዲዮ በምን ምክንያት ኮፒራይት እንደተላከበት ወይም ደግሞ የኮፒራይት ክሌም በምን ምክንያት እንደተላከበት እዚህ ጋር እንደምትመለከቱት what happened ብሎ the copyright claim on your video does not affect your channel, this is not a copyright strike ይላል። እንደምትመለከቱት ቅድም እንደነገርኳችሁ ማለት ነው የኮፒራይት ክሌም ነው እንጂ የኮፒራይት ስትራይክ አይደለም እያለን ነው። እንደምትመለከቱት ከስር ደግሞ ይህ ቪዲዮ ኮፒራይት የተመታበትን ሪዝን እዚህ ጋር ማርክ አድርጎ ወይም ደግሞ ሃይላይት አድርጎ አስቀምጦልኛል። እዚህ ጋር እንደምትመለከቱት ማለት ነው ተምኔሉ ላይ እንደምትመለከቱት ይሄ ባክግራውንድ ላይ የተጠቀምኩት ሚውዚክ ነው ይሄ ቪዲዮ በኮፒራይት ክሌም እንዲመታ ያደረገው። ሶ ይሄ የቪዲዮ ባክግራውንድ ላይ የተጠቀምኩት እዚህ ጋር ሃይላይት አድርጎ በምልክት አድርጎ ያስቀመጠልኝ ማለት ነው። አውዲዮ ብሎ ከዚህ ኢማጂኔሽን የሚል ታይትል ያለው። ሶ እንግዲህ በቀጥታ ምንድነው የምናደርገው እዚች ጋር እሷ አንዴ ከስር ክሊክ እናደርጋታለን ማለት ነው። በመቀጠልም እዚህ ጋር ዲቴል ብሬክዳውን አድርጎ አምጥቶልኛል። ሶ ኢንፎርሜሽን ወይም ደግሞ ይህ በኮፒራይት ክሌም የተጠቃበትን ሪዝን እዚህ ጋር እያንዳንዷን ዲቴል አስቀምጦልኛል። ሶ ከዚህ በኋላ አክሽን ብሎ ያስቀምጦልኛል። ሶ አክሽን 3 አይነት አክሽኖች አሉ። የመጀመሪያው ሬዝ ሶንግ የሚላለ ሬዝ ሶንግ ማለት ደግሞ በቀላሉ ያችን ሶንግ ብቻ ወይም ደግሞ የባክግራውንዷን ፓርት ብቻ ቆርጠን የምናወጣበት ነው። ትሪም አውት ሴግመንት የሚለውን ከመረጥን ኋላ ደግሞ ምንድነው የሚያደርግልን በአጠቃላይ በኮፒራይት የተመታበትን ፓርት የቪዲዮውን ድምጽ ጨምሮ ቆርጦ ያወጣልና። ሶስተኛው ደግሞ ዲስፒዩት የሚለውን ከነካል ሪፖርት የምናደርግበት ነው። ሶ እንግዲህ የምንመርጠው እኛ እዚህ ጋር አንደኛ ላይ ያለችውን ነው። ሬስ ሶንግ የሚለውን ከመረጥን ኋላ በቀጥታ ምንድነው የምናደርገው ሁለት አይነት አማራጭ አለን እዚህ ጋር። አሁንም የመጀመሪያው ሬስ ሶንግ የሚለውን ነው። ሬስ ሶንግን ከመረጥን ኋላ እዚህ ጋር ሃይላይት አድርጎ ያስቀመጠልንን የባክግራውንዷን ሚውዚክ ብቻ ያጠፋልናል። ሁለተኛው ደግሞ ሚውት ኦል ሳውንድ ኢን ዘ ክሌም ሴግመንትስ የሚለውን ከመረጥን ኋላ ደግሞ ምንድነው የሚያደርግልን እዚህ ጋር ከሃይላይት አድርጎ ካስቀመጠልንበት በኮፒራይት በኮፒራይት ክሌም የተጠቃውን ሳውንድ ኢፌክቱን ጨምሮ እንዲሁም ደግሞ የሜን የዋና የቪዲዮ ሀሳቡን ድምጽ ጨምሮ ሙሉ ሚውት ያደርግልናል። ስለዚህ ምንድነው የምንመርጠው እኛ አንደኛ ላይ ያለችውን እዚህ ጋር ሬስ ሶንግ የሚለውን ክሊክ አድርገን ኋላ እዚህ ጋር ፕሪቪው የምትለዋን እንነካለን፣ ኦን እናደርጋታለን ማለት ነው። ሶ በዚህ መልኩ ፕሪቪው ኦን ካደረግን ኋላ እንደዚህ ቼክ ማድረግ እንችላለን ማለት ነው።
ሃይላይት የተደረገበት ቦታ ላይ ሳውንድ ኢፌክት ወይም ባክግራውንድ ሚውዚኩ ተነስቷል አልተነሳም የሚለውን ለማየት ማለት ነው። ቻናሎች ብቻ ሳይሆን እንደምትመለከቱት ሚውዚክን አጥፍቶልናል። ሶ በመቀጠል ምንድነው የምናደርገው ራንደምሊ ጀስት እዚህ ጋር ከስር ሴቭ የምትለውን ኦፕሽን ብቻ ክሊክ እናደርጋለን። በመቀጠልም ኮንፊርም ቼንጅ ብለን እንጨርሳለን ማለት ነው። ሶ በዚህ መልኩ ከጨረስን በኋላ ምንድነው የሚያደርግልን ከስር ኢማጂኔሽን ብሎ ከስር ቪዲዮ ኤዲቲንግ ኢን ፕሮግረስ ይላል። ሶ ቢያንስ በ30 ደቂቃ ውስጥ አሊያም ደግሞ በአንድ ሰዓት ውስጥ ምላሽ ይሰጠናል። በቀጥታ እንወጣለን። ከዛ አሁን ሪፍሬሽ ስናደርግ ምንድነው የሚለን እዚህ ጋር ይኸው እንደምትመለከቱት ኤዲቲንግ ፕሮሰሲንግ እንዲሁም ደግሞ ቼኪንግ ይባላል። ሶ በዚህ መልኩ በቀላሉ ፕሮሰስ አድርጎ ይጨርስናል። ከዚህ በኋላ ችግር የለውም። ኤዲት እያደረገልን ስለሆነ ቢያንስ ከ30 ሰከንድ ወይ ደግሞ ከ30 ደቂቃ በኋላ ውጤቱን ኖ ኢሹ ፋውንድ ብሎ ያስቀምጥልናል። በዚህ መልኩ ማለት ነው ማንኛውን ኮፒራይት ክሌም የተመታባችሁን ቪዲዮ ማስነሳት ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበረ። እኔ አብሬያችሁ የቆየሁት እስራኤል ነኝ። ፒስ